ዛሬ በዚህ ቪዲዮ ስለ ኑቲዳሎል እንዲሁም ስለ ሌሎች ሰዎች እንቃኛለን። አንዳንድ ነገሮችን ሳስረዳ ትንሽ ላወሳስባችሁ ስለምችል ይሄንን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ከሁሉም በፊት ግን ስለ ራሴ ልንገራችሁ። አዲስ እባላለሁ። ኦልሞስት ዩቲዩብ ከጀመርኩኝ አሁን ሁለተኛ ዓመት ልይዝ ነው። መጀመሪያ አስተምር የነበረው ዩቲዩብ ላይ አዶቤ ኢሉስትሬተር ነበረ። የእነሱን ቪዲዮ ቱቶሪያል በመስራት ነበር የጀመርኩት። ደን ደግሞ የምታስታውሱ ከሆነ ይሄ የታፕታፕ ሲዝም መጥቶ ነበር። ሰው እነሱ ላይ ቱቶሪያል ቪዲዮዎችን ሰራ ነበር። እንደን በመሃል ደግሞ ኤግዛም እንዲሁም ሌሎች ነገሮች ስለነበሩ ኦልሞስት ዩቲዩብ ላልተወሰነ ጊዜ ሆልድ አድርጌው ነበር ማለት ነው። እየሰራው አልነበረም። አሁን ግን በአዲስ ኢነርጂ በአዲስ መንፈስ ወደ ስራው ተመልሻለሁ ማለት ነው። ሰው ካሁን በኋላ ይሄንን ፊት በሳምንት 2 ቀን ማለት ማክሰኞና አርብ ላይ ታዩታላችሁ። ስለዚህ ካሁኑ ልመዱት። እንደን ካሁን በኋላ የሚኖረን ኮንቴንቶች ግን ካሁን በኋላ የሚኖረን ይዘት የምንሰራው ኮንቴንት ምን አይነት ይዘት አለ የሚለውን ደግሞ ልንገራችሁ። ባይ ኔቸር ይሄ ሬጉላር ነገር መስራት አልፈልግም። ይሄ ዊርድ የሆኑ ነገሮችን ነው መስራት እንፈልገው። ያ ማለት አንለስ ኃጢአት ወር ወንጀል እስካልሆነ ድረስ አገይንስት ዘ ኮሚኒቲ መቆም ማለት ነው። እሱ እንደዚህ አይነት ነገሮች ናቸው ደስ የሚሉኝ። ምክንያቱም ብሌንድ የምናረግ ከሆነ አውትካማችን ኤክስፔክትድ ነው የሚሆነው አይደለ? ሶ ይሄ እንትና የሚያደርገውን የምናረግ ከሆነ የምናገኘውም ጀስት ተመሳሳይ አውትካም ነው። ሶ ስለዚህ ምንድነው መሰላችሁ አሁን የምፈልገው የሆነ አገይንስት ዘ ኮሚኒቲ መቆም ፕላስ ደግሞ ኤክስፕሎር እያደረጉ መሄድ ማለት ነው። የሆነ ኤክስፔክትድ የሆነ ኤንዲንግ ሳይሆን አትሊስት ኤክስፕሎር እያደረገን መሄዳቸው አይነት ነገሮች እንደሱ አይነት ቪዲዮዎችን ነው የሰራን የምንሄደው ማለት ነው። ሶ ኤክስፔክት የምታደርጉት ነገር እንዲሆን የምፈልገው ምንድነው ይሄ ሬጉላር ነገር ሳይሆን ጀስት ዊርድ የሆኑ ነገሮች። ምክንያቱም ዊርድ ነገር ሆነስሊ ሁሉም ሰው ውስጥ አለ ብዬ አስባለሁ። ምክንያቱም የሆነ ኖርም ምናምን የሚባሉት ነገሮች ይዘውት ነው እንጂ የሆነ ዊርድ ፐርሰናሊቲ የሌለው ሰው የለም አሁን ላይ፣ ሁሉም ማለት ነው የሚቻል መልኩ ማለት ነው። ይሄ ባህል ምናምን የሚባሉት ነገሮች ስለሚይዙት ነው። ከዛ ውጪ ግን የሆነ ኢቭን ዲሞኒክ የሆነ ውስጡ ይሆናል ውስጡ እንደዚህ አይነት ፓርትም ያለው ሰው አለ አይደለ? ሶ ዊርድ መሆን ኖርማል ነው አለ ብዬ አምናለሁ። ሶ ከአሁን በኋላ የምሰራቸው ነገሮች ሬጉላር ነገሮች አይሆኑም። ይሄንን ቪዲዮ ጨምሮ በየመሃሉ ትንሽ አብኖርማል ነገር ልታዩ ትችላላችሁ። አብኖርማል ስላችሁ የሆነ ጀስት መስመር የጣሰ ነገር ሳይሆን አትሊስት ካይንድ ኦፍ ኤክስፕሎር የሆነ ትራያል ኤንድ ኤረር የሆነ ነገር አይነት አለ አይደል? ቢያንስ የሆነ ትንሽ ሪስክ እየወሰድን ከዛ የሆነ ልክ ነው አይደለም የሚለው ነገር በጊዜ ሂደት እያየን የምናልፈው ነገር ግን ደግሞ እንትና የሰራውን ነገር መድገም አንፈልግም ወይም አልፈልግም። ራሴን ሲሳውራ ያው ትክክለኛውን ኦዲየንስ ስናገኝ ወይም ትክክለኛውን ዊርድ ነገር የሚወድ ሰው ስናገኝ እኛ እያልን ማውራት ጀምራል። አሁን ገና ስለሆነ ማለት ነው። ሰው ካሁን በኋላ የሚኖረን ኮንቴንቶች እንደዚህ አይነት ይሆናል ማለት ነው። ምን አይነት ዊርድ የሆነ ብሌንድ የሚያደርግ ከኮሚኒቲ ጋር ወይም ሁሉም ሰው ሳይሆን አትሊስት ውስን ሰዎች ብቻ የሚያደርጉትን ነገሮች ብቻ እናደርጋለን። ብዙ ሰው የሚያደርገውን ሳይሆን ውስን ሰዎች የሚያደርጉትን ፕላስ ያው በተሻለ መልኩ ደግሞ ኤቭሪ ዊክ በሳምንቱ ለቀን አፕሎድ ለማድረግ ሞክራለሁ። ያው ትንሽ ታፍ ነው፣ ምክንያቱም ይሄኛው ለኔ እንደ ሁለተኛ ስራዬ ነው። ቃል ሌላ ስራ ስላለው ይሄንን ደግሞ ማታ ነው ሪካርድ የማደርገውና አፕሎድ የማደርገው ቪዲዮ። ሶ ምን ታደርጉልኛላችሁ መሰለችሁ? እዚች ጋር ይሄ ከስራ አለች አይደለ? እኔ እጄ ስለማይደርስ ነው እንዲህ የምትል ምልክት አለች ላይክ የምትለዋ ማለት ነው። እሷን አንዴ ነኩልኝ። እኔ ያው እጅ አይደርስም ለዛ እሷን ነኩልኝ። ለኔም አንድ ሰፖርት ያደርገኛል ፕላስ ደግሞ ብዙ ሰዎች ጋርም ለመድረስ ስለሚያግዘኝ ማለት ነው። ስለዚህ ካሁን በኋላ በቀጣይ ቪዲዮ እንገናኛለን ማለት ነው። ፓር ዊክ ስንት ነው ያልኩት? 2 ቪዲዮ አፕሎድ እናደርጋለን። እስካሁን ሰብስክራይብ ካላደረጋችሁ እሷንም ያው እጄ ስለማይደርስ ነው እዚህ ጋር አለች፣ እዚህ ጋር ናት፣ እዚህ ጋር አሮ ነው ብቻ ከስራ ላይ ሰብስክራይብ የምትል ለኔ ይታየኛል። እጄ አይደርስም ለዛ ነው። ስለዚህ እጄ ስለማይደርስ ነው። እሷንም አንዴ ንኩልኝ። ያው ለጋራ ጥቅም ነው፣ ለኔ ብቻ አይደለም፣ ለጋራ ለእናንተም ነው። ሶ ካሁን በኋላ እንደዛ እየሰራን እንቀጥላለን ማለት ነው። ይሄንን ፊት በሳምንት ስንቴ? 2 በሳምንት 2 ታዩታላችሁ ማለት ነው። ፕላስ ቲክቶክ እና ፌስቡክ እንዲሁም ኢንስታግራም አካውንትም አለኝ። እሱንም ሊስት አደርግላችኋለሁ ዲስክሪፕሽን ላይ። እሱንም ማግኘት የምትፈልጉ ከሆነ እሱ ላይ ፎሎ አድርጉኝ። ሶ ያው እሱ ላይ ይደርሳል። በእርግጥ እሱ ላይ ለራሴ ጥቅም ነው፣ ለእናንተ ብዬ አይደለም። ሶ የቴሌግራም፣ ቲክቶክ፣ ኢንስታግራም እና ፌስቡክ እነሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። ፕላስ ደግሞ ያው ስለ ኑቲዳሎል ብዬ ነበር አይደል ቅድም መጀመሪያ ላይ። አዎ ስለሱ ያው ኔጌቲቭ ነገር ላወራ አይደለም። ኦልሞስት ወደ ዩቲዩብ ሀሳብ የተመለስኩት በሱ ቪዲዮዎች ስለሆነ ነው። ኦልሞስት ስክሮል እያደረኩኝ ሳይ ስለነበረ የሆነ ታይም ላይ የእሱን ቪዲዮዎች ማየት ጀመርኩኝ። ሰው ወደ ዩቲዩብ እንድመለስ ያደረገኝ አንድም የእሱ ቪዲዮ ነው። ሰው ጀስት በፖዚቲቭ ዌይ ነው ኑቲዳሎል ያልኩት እንጂ በኔጌቲቭ አይደለም። ያው ይሄ በሌላ አንግል እንዳታዩት ለማለት ፈልጌ ነው። አንዳንድ ሶሻል ሚዲያ ላይ በጣም ትንሽ የሚስሊድ በጣም ሊገደል የሚከት ነገር አለው። ለዛ ብዬ ነው ክላሪቲ ወይም ክሊር የሆነ ነገር እንዲኖር ማለት ነው። ሰው አንድም የተመለስኩት በሱ የቲክቶክ ቪዲዮዎች ነው። ከቲክቶክ ነው ወደ ዩቲዩብ የመጣሁት። ከዛ ዩቲዩብ ቪዲዮዎችን አየሁ ምናምን አንዳንድ ነገሮችን
ሳስበው ታይም አለኝ መጠቀም አለብኝ አይደል ታይም። ምክንያቱም 24 ሰዓት አለን። በ24 ሰዓት ውስጥ ኦልሞስት 8 3 ሉፕ አለ። ያ ማለት አንዱን 8 ሰዓት ኦኬ ፉል ታይም ሌላ ስራ ላይ ያዋል ነው። አንዱን 8 ሰዓት ተኛንበት፣ አንደኛው 8 ሰዓት ላይ ምንም እየሰራንበት አይደለም። ያቺን 8 ሰዓት ኤክስትራ የሆነችን 8 ሰዓት አክቹአሊ ሙሉ ለሙሉ ኤክስትራ አይደለም፣ ምንበላበትም ምንለብስበትም ሰዓት ነው የሚወስደው፣ ግን ስቲል የሚተርፍ ሰዓት አለን። እሷን ሰዓት ለመጠቀም ማለት ነው አሁን ቪዲዮ ሪከርድ ማድረግ የጀመርኩት። ምክንያቱም ይሄኛው ለኔ ፉል ታይም ስራ አይደለም፣ ቀን ሌላ ስራ እሰራለሁ ኦልሞስት ለ8 ሰዓት ያህል የኮሜርሻል ሱቆች ሽያጭ ላይ ነው የምሰራው። ሜንሊ የሪል ስቴት ባይሆን አክቹአሊ የሱቆች ሽያጭ ላይ ማለት ነው። የንግድ ሱቆችን መሸጥ ነው የምሰራው ሜንሊ ፉል ታይም። ደን ይሄኛውን ማታ ማታ ነው ሪከርድ እያደረገው ፖስተው። ከአሁን በኋላ ይሄን ቪዲዮዎች በሳምንት 2 አፕሎድ አደርጋለሁ ማለት ነው። ከዛ ባለፈ ደግሞ በቀጣይ ቪዲዮ እንገናኛለን ማለት ነው። የዛሬውን ቪዲዮ እንደ ኢንትሮ ቁጠሩት። ሌሎች በጣም ብዙ የምንሰራቸው ብዙ የምናደርጋቸው ነገሮች አሉ። አብኖርማል የሆኑ ነገሮች በጣም ብዙ አሉ። እነሱ ነገሮች ብዙ አብረን እናያለን ማለት ነው።